ዛሬም እንደተለመደው አራት የኦሮምኛ ቃላቶችን እናያለን። እነሱም ኤገሉ ወይም መጀመር፣ ጥሙሩ ወይም መጨረስ፣ በሁ ወይም መውጣት፣ ገሉ ወይም መግባት ይሆናሉ ማለት ነው። እነዚህን ለአንድ ሰው፣ ለብዙ ሰው፣ ለሴትና ለወንድ እንዴት እንደምንጠቀም እናያለን። ይህ ዋኖፊ ቲዩቶሪያል ነው። ኦሮምኛ ቋንቋን በአጭር ጊዜ ውስጥና በቀላሉ የሚያስተምራችሁ። ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮ እንሂድ። እሺ በመጀመሪያ ኤገሉ ወይም መጀመር ከሚለውን ጀምር። መጀመር ለኔ ስንጠቀም አና ማለት እኔ ማለት ነው። ጀምር ያለው ማለት ስፈልግ ኤገሌረ እላለሁ። ኤገሌረ ካልኩ ጀምር ያለው እያልኩ ነው። ልጀምር ነው ማለት ስፈልግ ደግሞ ኤገሉፊ እላለሁ። እጀምራለሁ ማለት ስፈልግ ነን ኤገለ እላለሁ። እየጀመርኩ ነው ለማለት ደግሞ ኤገላንጅራ እላለሁ። ኤገላንጅራ ካልኩ እየጀመርኩ ነው። እሺ ለሱ ሲሆን ደግሞ ጀምር ለማለት ኤገሌ ትላላችሁ። ጀምር ለማለት ኤገሌ ትላላችሁ። ጀምሯል ለማለት ኤገሌራ ትላላችሁ። ሊጀምር ነው ካላችሁ ኤገሉፊ ትላላችሁ። ኤገሉፊ ማለት ሊጀምር ነው ማለት ነው። እሺ ይጀምራል ለማለት ስፈልጉ ደግሞ ኒ ኤገል ትላላችሁ። ይጀምራል ማለት ከፈለጋችሁ ኒ ኤገላ። እየጀመረ ነው ለማለት ደግሞ ኤገላ ጅራ ትላላችሁ። እሺ ለሷ ሲሆን ደግሞ እሷ ማለት ኢሼ ማለት ነው። ጀምሪ ለማለት ኤገል ትላላችሁ። ኤገል ለወንድም ለሴትም ይሆናል። እሺ ጀምራለች ለማለት ደግሞ ኤገልቴቲ። ጀምራለች ለማለት ኤገልቴቲ ትላላችሁ። ልትጀምር ነው ማለት ስትፈልጉ ደግሞ ኤገሉፊ ካላችሁ ልትጀምር ነው እያላችሁ ነው። እሺ ትጀምራለች ለማለት ኒ ኤገልቲ። እሺ እየጀመረች ነው ለማለት ደግሞ ኤገላ ጅርቲ ካላችሁ እየጀመረች ነው። እሺ ለነሱ ሲሆን ለብዙ ሰው ሲሆን ኢሳም ማለት እነሱ ማለት ነው። ጀምሩ ለማለት ኤገላ ትላላችሁ። ኤገላ ካላችሁ ጀምሩ። እሺ ጀምሩዋል ለማለት ደግሞ ጀምሩዋል ለማለት ኤገለኒሩ ነው የምትሉት። ሊጀምሩ ነው ለማለት ደግሞ ኤገሉፊ ካላችሁ ሊጀምሩ ነው እያላችሁ ነው። ይጀምራሉ ለማለት ኒ ኤገሉ ትላላችሁ። እሺ እየጀመሩ ነው ለማለት ደግሞ ኤገላ ጅሩ እየጀመሩ ነው። እሺ ለኛ ሲሆን ኑይ ማለት እኛ ማለት ነው። ጀምረናል ለማለት ኤገሌር እንላለን። ኤገሌር ካል ጀምረናል ማለት ነው። ልንጀምር ነው ለማለት ደግሞ ኤገሉፊ እንላለን። ኤገሉፊ ካል ልንጀምር ነው ማለት ነው። እሺ እንጀምራለን ለማለት ኒ ኤገላ እንላለን። እየጀመርን ነው ለማለት ደግሞ ኤገላ ጅራ። እየጀመርን ነው ማለት ኤገላ ጅራ ማለት ነው። ይሄን ካየን አሁን ምሳሌኒ አኒ ሆጂ ኤገሌር እኔ ስራ ጀምሬያለሁ። እዚህ ጋር ኤገሌር የሚለው ጀምሬያለሁ እያለ ነው ማለት ነው። አኒ ማለት እኔ ማለት ነው። ሆጂ ማለት ስራ ማለት ነው። ኤገሌር ማለት ጀምሬያለሁ ማለት። አኒ ሆጂ ኤገሌር ካላችሁ እኔ ስራ ጀምሬያለሁ እያላችሁ ነው ማለት ነው። እሺ ኢሼን ሆጂ ኤገልቴቲ ስትሉ ደግሞ እሷ ስራ ጀምራለች። ኢሼን ማለት እሷ ማለት ነው። ሆጂ ማለት ስራ ማለት ነው። ኤገልቴቲ ማለት ጀምራለች ማለት ነው። ኢሼን ሆጂ ኤገልቴቲ ካላችሁ እሷ ስራ ጀምራለች። እሺ ኢሳን ሆጂ ኤገሉፊ ካላችሁ ደግሞ እነሱ ስራ ሊጀምሩ ነው። ኢሳን ሆጂ ኤገሉፊ እነሱ ስራ ሊጀምሩ ነው። ኢሳን ማለት እነሱ ማለት ነው። ሆጂ ማለት ስራ ማለት ነው። ኤገሉፊ ማለት ሊጀምሩ ነው። እሺ ኑይ ሆጂ ኒ ኤገላ እኛ ስራ እንጀምራለን። ኑይ ማለት እኛ ማለት ነው። ሆጂ ማለት ስራ ማለት ነው። ኒ ኤገላ ማለት ደግሞ እንጀምራለን። ኑይ ሆጂ ኒ ኤገላ ካለ እኛ ስራ እንጀምራለን። እሺ ቀጣይ ደግሞ ስለ ጥሙሩ ወይም ስለ መጨረስ እናያለን። አና ማለት እኔ ማለት ነው። ጨርሻለሁ ለማለት ጥሙሬራ እላለሁ። ጥሙሬራ ካልኩ ጨርሻለሁ እያልኩ ነው። ልጨርስ ነው ማለት ደግሞ ጥሙሩፊ ማለት ነው። እጨርሳለሁ ለማለት ደግሞ ነን ጥሙራ። እጨርሳለሁ ማለት ስፈልግ ነን ጥሙራ እላለሁ። እየጨረስኩ ነው ለማለት ደግሞ ጥሙራ እንጀራ ካልኩ እየጨረስኩ ነው እያልኩ ነው ማለት ነው። እሺ ኢሳ ማለት ደግሞ እሱ ማለት ነው። ለሱ ሲሆን ደግሞ እንዴት ነው የምንለው? ጨርስ ለማለት ጥሙሪ እንላለን። ጨርሷል ለማለት ደግሞ ጥሙሬራ እንላለን። ጥሙሬራ ካል ጨርሷል ማለት ነው። ሊጨርስ ነው ለማለት ደግሞ ጥሙሩፊ ካል ሊጨርስ ነው እያልን ነው። ይጨርሳል ለማለት ደግሞ ኒ ጥሙራ ካል ይጨርሳል ማለት ነው። እሺ እየጨረሰ ነው ማለት ስንፈልግ ደግሞ ጥሙራ ጅራ ካለን እየጨረሰ ነው። ለሷ ሲሆንስ ኢሼ ማለት እሷ ማለት ነው። ጨርሺ ለማለት ጥሙሪ እንላለን። ጥሙሪ ካለን ጨርሺ እያለን ነው። ጨርሳለች ለማለት ደግሞ ጨርሳለች ለማለት ጥሙርቴቲ እንላለን። ልትጨርስ ነው ለማለት ደግሞ ጥሙሩፊ። ተመሳሳይ ነው ከወንዱ ጋር። ጥሙሩፊ ካለን ልትጨርስ ነው ወይም ሊጨርስ ነው ሊሆን ይችላል። ትጨርሳለች ማለት ስንፈልግ ደግሞ ኒ ጥሙርቲ ካለን ትጨርሳለች እያለን ነው። እየጨረሰች ነው ማለት ስንፈልግ ደግሞ
ጥሙራ ጅርቲ። እሺ ለነሱ ሲሆን ኢሳን ማለት እነሱ ማለት ነው። ጨርሱ ለማለት ጥሙራ እንላለን። ጥሙራ ካልን ጨርሱ እያለን ነው። ጨርሰዋል ለማለት ደግሞ ጥሙራኒሩ ካልን ጨርሰዋል እያለን ነው። ሊጨርሱ ነው ማለት ስንፈልግ ደግሞ ጥሙሩፊ። ይሄ ለወንድም ይሆናል፣ ለሴትም ይሆናል፣ ለብዙ ሰውም ይሆናል። ጥሙሩፊ ኢኒ ጥሙሬረ ካልን እሱ ጨርሷል። ኢኒ ጥሙሩፊ ካልን እሱ ሊጨርስ ነው። ኢሼን ጥሙሩፊ ካልን እሷ ልትጨርስ ነው። ኢሳን ጥሙሩፊ ካልን እነሱ ሊጨርሱ ነው። ኑይ ጥሙሩፊ ካልን እኛ ልንጨርስ ነው። ለዛ ጥሙሩፊ ማለት ለሁሉም ይጠቅማል። እሺ ይጨርሳሉ ለማለት ደግሞ ኒ ጥሙር፣ ይጨርሳሉ ለማለት ኒ ጥሙር እንላለን። እየጨረሱ ነው ለማለት ደግሞ ጥሙራ ጅሩ ካልን እየጨረሱ ነው እያለን ነው። እሺ ለኛ ሲሆንስ ኑይ ማለት እኛ ማለት ነው። ጨርሰናል ለማለት ጥሙሬር እንላለን። ጥሙሬር። እሺ ልንጨርስ ነው ለማለት ደግሞ ጥሙሩፊ፣ ልንጨርስ ነው ካልን ጥሙሩፊ ማለታችን ነው። እንጨርሳለን ለማለት ኒ ጥሙር እንላለን። እየጨረስን ነው ለማለት ደግሞ ጥሙራ ጅር እንላለን ማለት ነው። እሺ እዚህ ጋር ምሳሌ አኒ በርኖተ ጥሙሬረ ካልኩ እኔ ትምህርት ጨርሻለሁ እያልኩ። አኒ ማለት እኔ ማለት ነው። በርኖተ ማለት ትምህርት ማለት ነው። ጥሙሬረ ማለት ጨርሻለሁ ማለት ነው። አኒ በርኖተ ጥሙሬረ ካልኩ እኔ ትምህርት ጨርሻለሁ እያልኩ ነው። እሺ ኢሼን በርኖተ ጥሙሩፊ ካልኩ ደግሞ እሷ ትምህርት ልትጨርስ ነው። ኢሼን ማለት እሷ ማለት ነው። በርኖተ ማለት ትምህርት ማለት ነው። ጥሙሩፊ ማለት ደግሞ ልትጨርስ ነው ማለት ነው። እሺ ሌላ ምሳሌ ኢሳን በርኖተ ጥሙረኒሩ ማለት እነሱ ትምህርት ጨርሰዋል። ኢሳን ብቻ ነው የተለወጠው እዚህ ጋር። ኢሳን ማለት እነሱ ማለት ነው። በርኖተ ማለት ትምህርት ማለት ነው። ጥሙረኒሩ ማለት ነው ለብዙ ሰው ጨርሰዋል ማለት እንፈልግ ነው። ኢሳን በርኖተ ጥሙረኒሩ ማለት እነሱ ትምህርት ጨርሰዋል። እሺ ኑይ በርኖተ ጥሙራ ጅራ ስንል ደግሞ እኛ ትምህርት እየጨረስን ነው ማለት ነው። ኑይ ማለት እኛ ማለት ነው። በርኖተ ማለት ትምህርት ማለት ነው። ጥሙራ ጅራ ማለት ደግሞ እየጨረስን ነው ማለት ነው። ቀጣይ ደግሞ ስለ በኡ ወይም መውጣት እናያለን። አና ማለት እኔ ማለት ነው። ወጥቻለሁ ለማለት በኤረ እንላለን። በኤረ ካልን ወጥቻለሁ እያለን ነው። ልወጣ ነው ማለት ደግሞ በውፊ እንላለን። ልወጣ ነው ማለት ስንፈልግ በውፊ እንላለን። እወጣለሁ ለማለት ደግሞ ነምባ እንላለን። ነምባ ካልን እወጣለሁ እያለን ነው። እየወጣው ነው ለማለት ደግሞ በአንጅራ እንላለን። እሺ ለሱ ሲሆን ኢሰ ማለት እሱ ማለት ነው። ውጣ ለማለት በይ ትላላችሁ። ውጣ ለማለት በይ ትላላችሁ። ወጥቷል ለማለት ደግሞ በኤረ ትላላችሁ። ወጥቷል ለማለት በኤረ ትላላችሁ። ሊወጣ ነው ለማለት ደግሞ በኡፊ ትላላችሁ። ሊወጣ ነው ካላችሁ በኡፊ እያላችሁ ነው። ይወጣል ለማለት ደግሞ ኒባ፣ ይወጣል ለማለት ኒባ ትላላችሁ። እየወጣ ነው ለማለት ደግሞ በአጅር እየወጣ ነው ማለት ነው። እሺ ለሷ ሲሆን ኢሼ ማለት እሷ ማለት ነው። ውጪ ለማለት በይ እንላለን። በይ ካለን ውጪ እያለን ነው። ወጣለች ለማለት ባቴቲ እንላለን። ባቴቲ ካለን ወጣለች እያለን ነው። ልትወጣ ነው ለማለት ደግሞ በኡፊ ካለን ልትወጣ ነው ማለት ነው። ትወጣለች ለማለት ደግሞ ኒባቲ ካለን ትወጣለች። እየወጣች ነው ለማለት ደግሞ በአጅርቲ ማለት እየወጣች ነው ማለት ነው። እሺ ኢሳን ማለት እነሱ ማለት ነው። ውጡ ለማለት በአ ማለት እንችላለን። በአ ሁለት ትርጉም አለው። በአ ማለት ሸክም ሊሆን ይችላል፣ ውጡም ሊሆን ይችላል። ወጥተዋል ለማለት ደግሞ በአኒሩ እንላለን። ወጥተዋል ለማለት በአኒሩ። ሊወጡ ነው ለማለት ደግሞ በኡፊ እንላለን። ይወጣሉ ለማለት ኒበው እንላለን። እየወጡ ነው ለማለት ደግሞ በአጅሩ ካልን እየወጡ ነው። እሺ ለኛ ሲሆንስ ኑይ ማለት እኛ ማለት ነው። ወተናል ለማለት ባኔር ነው እንለው። ባኔር እንላለን። ልንወጣ ነው ለማለት ደግሞ በኡፊ ትላላችሁ። በኡፊ ካላችሁ ልንወጣ ነው ማለት ነው። እንወጣለን ለማለት ደግሞ ኒባና ማለት እንወጣለን ማለት ነው። እየወጣን ነው ለማለት ደግሞ በአጅር ካላችሁ እየወጣን ነው እያላችሁ ነው ማለት ነው። እሺ ለዚህ ምሳሌ አዱን በኤረ ካለን ፀሐይ ወጥቷል። አዱ ማለት ፀሐይ ማለት ነው። በኤረ ማለት ወጥቷል ማለት ነው። ኢሼን ባቴቲ ካለን እሷ ወጣለች። ኢሼ ማለት እሷ ማለት ነው። ባቴቲ ማለት ወጣለች ማለት ነው። ኢሳን በአጅሩ ካለን እነሱ እየወጡ ነው። ኢሳን በአጅሩ እነሱ እየወጡ ነው። ኑይ በአጅራ ካለን ደግሞ እኛ እየወጣን ነው። ኑይ በአጅራ ካለን እኛ እየወጣን ነው። እሺ አሁን ደግሞ ስለ ገሉ ወይም መግባት አና ማለት እኔ ሲሆን ገብቻለሁ ለማለት ገሌራ እንላለን። ገብቻለሁ ማለት ገሌራ ማለት ነው። ልገባ ነው ማለት ደግሞ
ገሉፊ ካልኩ ልገባ ነው። እገባለሁ ለማለት ደግሞ ነንገላ እላለሁ። ነንገላ እላለሁ። እየገባው ነው ለማለት ደግሞ ገላንጅራ ገላንጅራ ካልኩ እየገባው ነው ማለት ነው። ለሱ ሲሆን ግባ ለማለት ገሊ ነው የምንለው። ገሊ ካልን ግባ እያለን ነው። ገብቷል ለማለት ገሊር ገሊራ ካልን ገብቷል እያለን ነው። ሊገባ ነው ለማለት ደግሞ ገሉፊ እንላለን። ገሉፊ እንላለን ማለት ነው። ይገባል ለማለት ደግሞ ኒገላ ኒገላ እንላለን። እየገባ ነው ለማለት ደግሞ ገላጅራ ገላጅራ ካልን እየገባ ነው እያለን ነው። እሺ ለሷ ሲሆን ደግሞ ግቢ ለማለት ገሊ እንላለን። ገብታለች ለማለት ደግሞ ገልቴቲ ገልቴቲ ትላላችሁ። ልትገባ ነው ለማለት ደግሞ ገሉፊ ገሉፊ ነው የምትሉት። ትገባለች ለማለት ኒ ገልቲ ይሆናል። እየገባች ነው ለማለት ደግሞ ገላ ጅርቲ እንላለን ማለት ነው። ለነሱ ሲሆንስ ግቡ ለማለት ገላ ትላላችሁ። ግቡ ለማለት ገላ ትላላችሁ። ገብተዋል ለማለት ገለኒሩ እንላለን። ሊገቡ ነው ለማለት ደግሞ ገሉፊ ካለ ሊገቡ ነው እያለን ነው። ይገባሉ ለማለት ኒገሉ እንላለን። ኒገሉ ይገባሉ ማለት ነው። እየገቡ ነው ለማለት ደግሞ ገላጅሩ እንላለን። እሺ ለኛ ሲሆን ደግሞ ገብተናል ለማለት ገሊር ካለን ገብተናል እያለን ነው። ልንገባ ነው ለማለት ደግሞ ገሉፊ እንላለን። ገሉፊ ካለ ልንገባ ነው ማለት ነው። እንገባለን ለማለት ደግሞ ኒገላ ካለን እንገባለን እያለን ነው። እየገባን ነው ለማለት ደግሞ ገላጅራ እንላለን። ገላጅራ። እሺ እቺንም ምሳሌ አኒ ማነ ገሊር ካልኩ እኔ ቤት ገብቻለሁ እያልኩ ነው። አኒ ማለት እኔ ማለት ነው። ማነ ማለት ቤት ማለት ነው። ገሌራ ማለት ደግሞ ገብቻለሁ ማለት ነው። እሺ ኢሼን ማነገሉፊ ማለት እሷ ቤት ልትገባ ነው። ኢሼን ማለት እሷ ማለት ነው። ማነ ማለት ቤት ማለት ነው። ገሉፊ ማለት ደግሞ ልትገባ ነው። እሺ ኢሳን ማነ ኒገዱ ካለን ደግሞ እነሱ ቤት ይገባሉ። ኢሳን ማለት እነሱ ማለት ነው። ማነ ማለት ቤት ማለት ነው። ኒገዱ ማለት ደግሞ ይገባሉ ማለት ነው። ኑይ መነገላ ጅራ ካልኩ ደግሞ እኛ ቤት እየገባን ነው። ኑይ ማለት እኛ ማለት ነው። ማነ ማለት ቤት ማለት ነው። ገላ ጅራ ማለት ደግሞ እየገባን ነው ማለት ነው። ለዛሬ ያዝነው ቪዲዮ ይህንን ይመስላል። አዲስ ነገር እንደተማራችሁበት ተስፋ አለኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ እስክንገናኝ ድረስ ሰላም ሁኑ።